بسم الله الرحمن الرحيم وما أرسلنا من قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بالبينات والزبر وأنزلنا إليك الذكر لتبين للناس ما نزل إليهم ولعلهم يتفكرون. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا محمد وعلى آله وأصحابه وسلم تسليما كثيرا. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم أعني وسددني واجمع لي بين الصواب والثواب. اللهم سلمني وسلم مني ثم أما بعد. ይህ ክፍል 92 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት የዛዱል መዓድ ፈትዋ ነው። ከዛሬ ጥያቄዎች የመጀመሪያው አንድ ሰው ካፍር ያልሆነን ሰው ካፍር ብሎ ቢሳደብ ከአህባሽ ነው የሚመደበው ወይስ ራሱ ይከፍራል የሚል። ማክፈር የአላህና የረሱል ሐቅ ነው። አንድ ሙስልምነቱ የተረጋገጠን ሰው እንዲሁ በዋዛ ካፍር ነው ብሎ ደፍሮ መናገር የራስን አኺራ ሊያበላሽ ይችላል። ሙስሊም ምላሱን ሊጠብቅ አላህና ረሱሉ የከለከሉትን ነገር ከማውራት ሊጠነቀቅና ሊርቅ ይገባል። የሚያከፍርን ተግባር የፈጸመ የኩፍርን ንግግር የተናገረ አልያ ደግሞ የሚያከፍርን ነገር ያመነ ሸርጦች ከተሟሉ ሊከፍር ከእስልምና ሊወጣ ይችላል። ነገር ግን የሚያከፍርን ነገር ያደረገ የሚያከፍርን ቃል የተናገረ ሁሉ መስፈርት ሳይሟላ እንዳናከፍረው የሚከለክሉ መዋኒዖች ከልካይ ነገሮች ሳይወገዱ ካፍር ነው ብለን ስለገመተን ብቻ እገሌ ካፍር ነው ማለት አደጋው የከፋ ነው። አንድ ወንድሙን ሙስሊም የሆነ ወንድሙን ያከፈረ ኩፍሩ ከሁለቱ ወደ አንዱ ይመለሳል ብላ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አላህና ረሱሉ ካፍር ያላሉትን ሰው ከዲን መውጣቱ በግልጽ መረጃ ያልተረጋገጠ ሑጃ ያልቆመበትን ሰው ከማክፈር ልንጠነቀቅ ይገባናል። ካፍር ያልሆነን ሰው ካፍር ብሎ የተሳደበ ሁሉ አህባሽ ነው አይባልም። ይሄ ከአህባሽም አህባሽ ካልሆነ ሰውም ሊገኝ የሚችል ስህተት ነው። ሌላኛው ጥያቄ ውሻ ያለበት ቤት መስራት እንዴት ይታያል ከሸሪዓ አንፃር? ልጅቷ ጠለብናት፣ አሰሪዎቿ ውሻ አላቸው፣ ውሻውን ያቅፉታል፣ ይስሙታል። ለሷ ከዲኗ ጋር የሚጋጭ ነገር አለው ወይ የሚል ጥያቄ ነው። ነዓም ነብያችን ሰለላሁ ዐለይሂ ወሰለም ውሻና ምስል ያለበት ቤት መላኢካ አይገባም ብለዋል። ለአደን ለእንስሳትና ለማሳ ጥበቃ እስካልሆነ ድረስ ቤት ውስጥ ውሻ የሚያኖር ሰው በየቀኑ ጋራም ያክል አጅር እንደሚቀንስበትም ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ቤታቸው ላይ ውሻ ከሚያኖሩ አልፎ ሁሉ ከሚያቅፉ ከሚስሙ ሰዎች ጋር መኖር ሐዲሱ ላይ የተጠቀሰውን የአጅር መቀነስን የአጅር ማጣትን ከቤቱ መላኢካ አርቆ የሸይጣን መሰብሰቢያ መሆንን ስለሚያስከትል ለዒባዳ ለዲን የሚመች አይሆንም እንዲህ አይነቱ ቤት። ይህ እንዳለ ሆኖ ያንዳችሁ ዕቃ ላይ ውሻ አፉን ከነከረበት 7 ጊዜ ጠቡት፣ አንደኛውን በአፈር አድርጉት ወይም አፈር ቀላቅሉበት የሚል የነብዩ ሰለላሁ ዐለይሂ ወሰለም መመሪያ አለ። ከውሻ ጋር በዚህ መልኩ የሚኖሩ ቤተሰቦች ዕቃን ውሻ በነካ ቁጥር በዚህ መልኩ ያጥባሉ ማለት ማይታሰብና ማይመስል ነገር ነው። በመሆኑም ከእንዲህ አይነቱ ቤት ለመራቅ የሚቻለውን ሁሉ ማድረግ ነው። አንድ ቤት ውስጥ ስራ ከመቀጠር በፊት ውል ከመዋዋል በፊት የቤቱን ሁኔታ የሰዎችን የዲንና የአኽላቅ ሁኔታ አስቀድሞ ማጣራት ያስፈልጋል። ይሄን ሳያደርጉ ቀርተው እንኳን ስራ ቢጀምሩ ከዲን ጋር የሚጋጭ
ከአላህ የሚያርቅ ስራ የሚሰራበት ቦታ ላይ አለመቆየትና አመቻችቶ ዲንን ለማዳን መሸሽ ነው። ምንም እንኳን በዋነኝነት አጅሩ የሚቀንሰው ውሻውን የገዛው የቤቱ ባለቤት ነው ሊባል የሚችል ቢሆንም ወንጀል የሚሰራበት ቦታ ላይ መቀመጥን ወንጀልን አይቶ ማጽደቅን ሸሪዓችን አይፈቅድም። ከናንተ ውስጥ መጥፎን ነገር ያየ በእጁ ያስወግድ፣ ያልቻለ በምላሱ ይናገር፣ ያልቻለ በልቡ ይጥላ። ይሄን ያላደረገ ቢያንስ የመጨረሻውን ያላደረገ ልቡ ላይ ቅንጣት መታከል ኢማን የለም ተብሏል። ሌላኛው ጥያቄ የራሴ የሆነ ብር ያገኘሁት እዚህ ከመጣሁ በኋላ ነው፣ ከ3 ወር በኋላ ነው። አሁን 2 ዓመት ይሆነኛል። እናም ብሩ መች ዓመት እንደሞላውና መች ላይ ዘካ መውጣት እንደወጀበበት አላውቅም። አሁን ማውጣት እፈልጋለሁ። ምን ማድረግ ነው ያለብኝ? አሁን ላይ 150 ሺህ ብር ሆኗል በኢትዮጵያ። እንዴትና ስንት ነው ማውጣት ያለብኝ የሚል ጥያቄ ነው። የ150 ሺህ ብር የአንድ ዓመት ዘካው 3750 ብር ነው። የአንድ ዓመት ብሩ የተቀመጠው 2 ዓመት ሲሆን እጥፍ ይሆናል። ዘካ የሚሰጠው ለነማን እንደሆነ አላህ ቁርአን ላይ ነግሮናል። إنما الصدقات للفقراء والمساكين والعاملين عليها إلى آخره ለአቅመ ደካሞች ለድሆች ዕዳ ኖሮባቸው መክፈል ላልቻሉ አዲስ ሰልመው ለተቸገሩ ኢላ ገይሪ ዛሊክ ሙስሊም ለሆኑ ሶላት ለሚሰግዱ ሰዎች ይሰጣል። ማንኛውም ገንዘብ ዘካ የሚወጅብበትን መጠን ደርሶ ዓመት ሙሉ ሲቀመጥ ነው። ገንዘቡ ምንም ብዙ ቢሆን ዓመት ሙሉ እጃችን ላይ ካልተቀመጠ የኛ ሆኖ ካልቆየ ልክ እንዳገኘ ነው ዘካ አይወጅብም። ዓመት ሙሉ ቢቀመጥም መጠኑ ዘካ የሚወጅብበት ደረጃ ካልደረሰ ዘካው አይወጅብም። ዘካ ማውጣቱ ግዴታ አይሆን። ይህ እንዳለ ሆኖ በየወሩ የሚገኝ ደሞዝ ዘካ ከሌሎች ተቀማጭ ገንዘቦች ወይም ንብረቶች በተወሰነ መልኩ አወጣጡ ለየት ይላል። በየወሩ የሚገኝ የደሞዝን ዘካ በሁለት መልኩ ልናወጣው እንችላለን። አንደኛ ያንዳንዱን ወር ደሞዝ ዓመት ሲሞላው ለየብቻው ማውጣት ይቻላል። ይሄን የምንለው በየወሩ የሚያገኙት ደሞዝ ወይም ገቢ ለብቻው ዘካ የሚወጅብበት ደረጃ የሚደርስ ከሆነ ነው። የዘካ መነሻ 15000 ብር ቢሆን አሊያ ደግሞ 10000 ብር ቢሆን ለምሳሌ ረመዳን ወር ላይ አንድ ብሎ ደሞዝ መቀበል የጀመረ ሰው ረመዳን ወር ላይ ያገኘውን ደሞዝ ሙሉን አስቀምጦት የቀጣይ ዓመት ረመዳን ሲመጣ ያ ብር እንደተቀመጠ ከሆነ ያለው መጠኑም ዘካ የሚወጅብበት መጠን ሆኖ ሳይቀንስ ከሆነ የቆየው የረመዳኑን ወር ደሞዝ የሚቀጥለው ዓመት ረመዳን ላይ የቀጣይ የሸዋል ወርን ደሞዝ የሚቀጥለው የሸዋል ወር ደሞዝ ላይ የዙል ቃዕዳና የዙል ሐጃንም እንደዚሁ በየወሩ ዘካ ማውጣት ይቻላል። በዚህ መልኩ ዘካ ለማውጣት የግድ የእያንዳንዱን ወር መመዝገብ የተቀነሰውን የተደረገውን ወጪ ጽፎ መያዝ ያስፈልጋል። ሶላት ለመስገድ ብዙ ነገሮች እንደሚደረጉት ሁሉ ከዘካም ጋር በተያያዘ ተመሳሳይ ግዴታዎች አሉብን። የሰው ምን ያክል አለብኝ፣ ሰው ጋር ምን ያክል አለኝ፣ ይሄ ገንዘብ መቼ ነው የገባው፣ መቼ ነው ዘካው መውጣት ያለበት መዝገብ ሊኖረን ይገባል። ከገንዘብ ጋር ተያያዥ የሆነ ዒባዳ ስለሆነ ዘካ ደሞዝ ስለተቀበሉ ብቻ ወዲያውኑ ዘካ ማውጣት አይወጅብም። ወላኪን ከፈለጉ አስቀድሞ በአመት ውስጥ ይሄን ያክል ብር ነው የማገኘው ረመዳን ላይ አልያ ደግሞ ሻዕባን ላይ ወይም ደግሞ ረቢዕ ታኒ ላይ አስቀድሜ የአመቱን ማውጣት እፈልጋለሁ ቢል አንድ ሰው አስቀድሞ ቢያወጣም ችግር የለም። ለሂሳብም ለአሰራርም እንዲመች በአመት አንድ ወር ራሱን የቻለ ጊዜ ዘካ ማውጫዬ ነው ዘካ ማውጫ ወሬ ነው ብሎ በዛ ወር አመት የሞላውንም ያልሞላውንም አስቀድመው አውጥተው በየአመቱ በዛ ቀን ቢያወጡም ችግር የለም። ዋናው አመት ሙሉ የተቀመጠን ገንዘብ የዘካ ሐቁን ማውጣቱን። አመት ሙሉ ሳይቀመጥ በየወሩ የሚያገኙት ደሞዝ ወጪ የተደረገ እንደሆነ የሆነ ሰዓት ላይ እጃችን ላይ ገንዘብ ስለነበረ ብቻ ዘካ አይወጅብም። ከዘካ ሽሽት አስፈላጊ ባልሆነ መልኩ እስካላጠፋ ነው ድረስ።
ነብዩ አለይሂ ሰላቱ ወሰላም ላ ዘካተ ፊ ማሊን ሐታ يحول عليه الحول ብለዋል። ገንዘብ ላይ ዘካ የለም አመት እስካልሞላው ብለዋል። አመት ሳይሞላው ወጪ አድርጎ የጨረሰ ሰው ዘካ የለበትም። መጠኑ ዘካ የሚወጅብበት ደረጃ ደርሶ አመት ሙሉ ከተቀመጠ ዘካው ግዴታ ይሆናል። هذا እያንዳንዱ ሰው ስለ ሶላት እንደሚማረው ሁሉ ስለ ዘካ ሊያቅ ይገባዋል። ገበሬ ከሚያመርተው ምን ያክል መቼ እንዴት መውጣት እንዳለበት፣ ነጋዴም እንደዚሁ፣ ደሞዝተኛም እንደዚሁ በየወሩ ከሚያገኘው ደሞዝ እንዴት ዘካ መውጣት እንዳለበት ሊያቅ ሊማር ይገባዋል። ሌላኛው ጥያቄ አንዲት እህቴ ከ19 ዓመት በፊት በጣም ታማ ስለነበረ ሳልሞት ከተረፍኩኝ 1 ዓመት ሳላቋርጥ እጾማለሁ ብላ ነድር ገብታ ነበረ። ግን እስካሁን ምንም አይነት ጾም አልጾመችም። ያን ጾም የሚያተካካ ሌላ ነገር መክፈል ይቻላል ወይ ወይስ የግድ 1 ዓመት መጾም አለባት የሚል ጥያቄ ነው። ነድር ወይም ስለት በመሰረቱ የተጠላ ነው። አንዳንድ ዑለሞች ሐራምም ነው ብለዋል። ነድርን መጀመሩ መሳሉ ማለት ነው። ሆኖም በዲኑ የተጠላ ከመሆኑም ጋር አንድ ሰው ከተሳለ ስለቱን መሙላቱ ዋጅብና ግዴታ ነው። መልካምን ነገር ለማድረግ እስከ ተሳለ ድረስ። ለምንድን ነው ነድር የተጠላው ሐራም ነው ሁሉ የተባለው ያለን እንደሆነ ብዙ ጊዜ ሰው ልጆችን ለችግር ሊዳርግ ይችላል። በስሜት ሆነው ኋላ ላይ ማድረግ የሚከብዳቸውን ነገር ሊያደርጉ ቃል ይገባሉ። ከዛ በኋላ ወይም ተቸግረው ያደርጋሉ፣ አሊያ ደግሞ ተቸገርኩ ብለው ይከብደኛል ብለው ለጌታቸው የገቡትን ቃል ሳይሞሉ ይቀራል። ይሄ ወንጀል ነው። እንደዚሁ ደግሞ መልካም ነገር የምሰራው አላህን ማመልከው እንዲህ ነገር ከተሳካልኝ እያሉ ዒባዳን ከጥቅም ጋር ማያያዝም ይሆናል። ስለዚህ አንድ ነገር መልካምን ነገር አላህን ተባረከ ወተዓላ እንዲህ ካረከልኝ እንዲህ አረጋለሁ ከማለት ይልቅ መልካሙን ስራ ሰርቶ በመልካሙ ስራ ተወሱል ያደረጉ አላህን ተባረከ ወተዓላ መለመኑን የሚሻለው። ከዳንኩኝ 1 ዓመት ሳላቋርጥ ጾማለሁ ያለ ሰው ቃሉን መምላትና አመቱን መጾሙ ግዴታ ይሆንበታል። ሳላቋርጥ የሚለውን ቃል ያልተጠቀመ ሰው አልፎ አልፎ እየጾመ 360 ቀን ቢጾም እንደሚችል ነድሩን እንደሞላ እንደሚቆጠርለት እና ኢማሙ አነወዊ ሌሎችም ጠቅሰዋል። ነገር ግን ሳላቋርጥ አከታትዬ ካለ አንድ ሰው መሃል ላይ ምንም ክፍተት ሳይፈጥር ሳያቋርጥ ሊጾም ይገባዋል። ረመዳን እንደዚሁ ደግሞ አያሙ ተሽሪቅ የዒድ ቀኖች ወከዛልክ የሴት ልጅ የወር አበባ ቀኖች ጣልቃ የገቡ እንደሆነ እነዚህ ቀናትን ቆጥሮ ቀባ ማውጣት አመቱን ሙሉ መጾም ግዴታ ይሆናል። አመት አከታትዬ ጾማለሁ ብለው እስከተሳሉ ድረስ እንዳይጾሙ የሚያደርግ ሸሪዓ የሚቀበለው በቂ ምክንያቱ ዑድር ካለ ለምሳሌ በሽተኛ ቢሆኑ ይሄም ታማኝ በሆነ ዶክተር ከተመሰከረ በሽታውም ድኖ ከተወሰነ ጊዜ በኋላ መጾም ትችላለህ የሚያስብል ተስፋ ከሌለው ወደ ከፋራ መሸጋገር ይቻላል። ነገር ግን ህመም ቢኖርም ህመሙ ከጊዜ በኋላ ይጠፋል የሚባል ከሆነ ተስፋ ካለው እስኪድኑ ይጠበቃል። ለጊዜው ድካም ካለ አቅም እስኪያገኙ ይጠበቃል። በየትኛውም መልኩ ማይቀረፍ ቋሚ ችግር ነው ግን ከተባለና ታማኝ ዶክተር ከሆነ መጾም አትችልም ያለው ይሄኔ የመሐላ ከፋራ በማውጣት ነድሩን መተው የተሳሉበትን ነገር መተው ይቻላል። 10 ምስኪን ማብላት ወይም 10 ምስኪን ማልበስ። ይሄን ማድረግ ካልቻሉ 3 ቀን መጾም ማለት ነው። አንድን ነገር ለማድረግ የተሳለበትን ነገር ማድረግ በጭራሽ ካልቻለ የመሐላ ከፋራ ማውጣት ይችላል። የመሐላ ከፋራ 10 ምስኪን ማልበስ ወይም ማብላት። ከነዚህ ከሁለት አንዱ መሐል የተኛውንም ማድረግ ካልቻሉ 3 ቀን መጾም። 3ቱን ቀን አከታትሎ መጾሙ በላጭና የተሻለ ነው። ሌላኛው ጥያቄ ገጠር ላይ አንድ ሰው በጣም ሲታመም ሴቶች እህልና ብር አዋተው ምግብ ሰርተው ይበላሉ። ከዛ ሁላቸውም ምራቃቸውን በሲኒ ላይ ይተፋሉ። ምራቁ ይጠራቀምና ለታማሚው እንዲጠጣው ወይም በምራቁ እንደ ሳሙና ተጠቅሞ ገላውን ይታጠብበታል። እንዴት ይታያል? ሽርክ ነው ከተባለስ ከየትኛው ሽርክ ይመደባል የሚል ጥያቄ ነው። አላህ ተባረከ ወተዓላ ኑር የሆነውን ውብ የሆነውን
ከንጹህ ተፈጥሮዎች ጋር የሚገጥመውን እስላምን ሰጥቶና ከጨለማ አውጥቶና የታመመ ሰው መታከም እንደሚችል መድኃኒት መጠቀም እንደሚችል ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። እናንተ የሰው ልጆች ሆይ ታከሙ፣ በሐራም አትታከሙ፣ መድኃኒት ተጠቀሙ፣ አላህ ሐራም ያደረገውን ነገር መድኃኒት አታድርጉ ብለዋል። በመሰረቱ የሰው ልጆች ተሰብስበው ምግብ ቢበሉ የታመመን ሰው ቢጠይቁ ችግር የለውም። ለታመመ ሰው ሁሉ የተሰበሰቡ ምግብ የሰሩ እሱ ጋር መብላቱ ሱና ነው ዲን ነው ብለው ሳይዙት በሽተኛውን ሳያጨናንቁ ሳያስቸግሩ ቤተሰቦቹን ሳያስቸግሩ ነገር ግን ሰው በታመመ ቁጥር የተሰበሰቡ ምግብ የበሉ ምራቅ የሰበሰቡ በሽተኛውን ማጠጣት አሊያ ደግሞ በምራቅ ገላው እንዲታጠብ ማድረግ ይሄ አቅልም ይሁን ሸሪዓም አይቀበለው ነው። እገሌ በአይንና ሲጠረጠራል የገሌ አይንን ያሳመመው ተብሎ የሚገመት ከሆነ በአይን ችግር የሚታወቅ ከሆነ እሱ በግሉ ተፍ ብሎ አሊያ ደግሞ ሰውነቱን የነካ ልብስ ወይም ከሱ የተገኘ ውሃ ተወስዶ በሽተኛው ላይ ውሃ ሊረጭበት ይችላል እንጂ ሰዎች ባዶ ምራቃቸውን ሁሉም ሰዎች ያውም ተሰብስበው ተፍተው እሱ ታማሚው እንዲታጠብ እንዲጠጣ ማድረግ ምናልባትም በሽታው ላይ በሽታ መጨመር ይሆናል። ቁርአን ተቀርቶ ፋቲሃ ተቀርቶ ሱረቱል ፈለቅ ሱረቱን ናስ ተቀርቶ ሁሉም ሩቃ አድርጎ ነው ቢባል አንድ ነገር ነው። ለሩቃውን ቢሆን የሰዎች ምራቅ ተሰብስቦ እንደ ሳሙና እስኪያገለግል ድረስ አይደለም መተፍ የሚባለው። እንዲህ አይነቱ ተግባር ራሳችንን ከፍ ልናደርግ በሸሪዓ የተነገረለትን አሊያ ደግሞ በሳይንስ የተነገረለትን የተደረሰበትን ሕክምና ልንጠቀም እንደዚህ አይነትን ኹራፋት ልንርቅ ልንጠነቀቅ ይገባናል። ሌላኛው ጥያቄ አያቴ ሞቷል ለመስጂድ ማሰሪያ የሚዋጣበት ላይ ለእሱ ብዬ ብሰጥለት ይጠቅመዋል ወይ? ቁርአንስ አስገዝቼ መስጂድ ወስደው እንዲያደርጉልኝ ባደርግ ለሱ አጅሩ ይደርሰዋል ወይ? ሶላት በሰገድኩ ሰዓት አዘውትሬ ለሱ ብዬ ነይቼ ረካዓ በሰግድለት ለሱ የሚጠቅመው ነው ወይ? አጅሩ ለሱ የሚደርስ ነው ወይ? ሶላቱ የሚቻል ከሆነ አዘውትሮ የሚባል ዱዓ አለ ቢጠቁሙኝ ዱዓም አድርጉለት የሚል ነው። نسأل الله أن يغفر لموتانا وموتى المسلمين وأن يصلح حالنا وحالهم إنه على كل شيء قدير. لما شو صلاة كمسجد وجي يالو كلا يتدكسون نقروش بمولو نعم يتشالالو لما شو ميتكمالو بالله فقط نموت ثو يميسر مسجد لا ينيتو የተወሰነ ወጪ ቢደረግ ቁርአን ተገዝቶ ሰዎች እንዲቀሩበት መስጂድ ቢቀመጥ አጅሩ ለሱ እንዲሆን ተብሎ ምንጣፍ ተገዝቶ ቢቀመጥ የተለያዩ ሰደቃዎች ቢደረጉለት ኢንሻአላህ ተዓላ አጅሩ ይደርሰዋል። ሶላቱን በተመለከተ ላ ዩሰሊ አሐዱን ዐን አሐድን ተብሏል። ማንም ለማንም አይሰግድም ተብሏል። ራጂሑ ይሄ ነው ጅምሁሮች የመረጡት። ነቢይም ይሁን ሱሐቦች ለሞተ ሰው ሰግደዋል የሚል መረጃ የለም። ዒባዳ ነክ ጉዳዮች ላይ ከቁርአን ከሐዲስ ማስረጃ ያስፈልጋል። ቁርአን ላይ ሐዲስ ላይ ከሌለ ካልተፈቀደ ሱሐቦች ታቢዒዎች ቀደምት ዑለሞች ይቻላል ብለው ኢጅማዕ ካላደረጉ እንዲህ አይነቱን ነገር ከማድረግ ልንታቀብ ይገባናል። ከምንም በላይ ለሟች የሚጠቅመው ዱዓና እስትግፋር ነው። ጾም ካለበት ጾም ቢጾምለት፣ ሐጅ ካለበት ሐጅ ቢደረግለት፣ ወከዛሊክ ሰደቃ ቢያበሉለት ችግር የለውም። እነዚህ አሁን የጠቀስናቸው ከነቢ ተገኝተዋል። ለሌላ ሰው ሐጅ ማድረግ እንደሚቻል ጾም ላለበት ሰው መጾም እንደሚቻል ተፋሲሉ ላይ ኺላፍ ቢኖርም እንደዚሁ ደግሞ ለሞተ ሰው ሰደቃ መስጠት እንደሚቻል ከነቢ ተገኝቷል። አማ ለሞተ ሰው ሶላት መስገድ አልተነገረም። ለራሳችን ሶላት ስንሰግድ ለምን ወደው ላጣነው ሟች ዱዓ ማድረግ እንችላለን። ሌላኛው ጥያቄ የአሰሪዬ ልጅ አንዳንድ ጊዜ ሂውማን ሄርዋን ወይም ዊግ አጥበሽ አድርቂ ትለኛለች፣ ይህ እንዴት ይታያል የሚል ጥያቄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ጸጉር ምትቀጥለን ምታስቀጥለንም ሁለቱንም አላህ ይርገማቸው ወይም አላህ ረግሟቸዋል ብለዋል። አላህ ተባረከ ወተዓላ ይሄን ያደረገ ረግሞታል ይርገመው ከተባለ ድርጊቱ ሐራም ወንጀል መሆኑን እንረዳለን። አርቲፊሻል ጸጉር ማሰራት ማስገጠም ክልክልና ወንጀል። እንዲህ አይነቱን ጸጉር አጥቦ ማድረግ ደግሞ በወንጀል መተባበር ነው የሚሆን። ሙስሊሞች ዲናቸው ላይ አላህን ሊፈሩ ከካፊሮች ከፋሲቆች
ከመመሳሰል ሊጠነቀቁ ይገባቸዋል። ሌላኛው ጥያቄ በአካባቢያችን ያሉ ሰዎች ቤተሰቦችንም ጭምር አንድ ነገር ሲጠፋቸው 3 ሰዎችን ጠርተው ያሲን ያስቀራሉ። በመስረቅም የጠረጠሩትን ሰው ያሲን እንቀራባሃለን በማለት ያስፈራሩታል። አደጋም በደረሰበት ጊዜ በእርሱም ይሁን በቤተሰቡ ላይ ያሲን ተቀርቶበት ነው ይላሉ። ይህ በሸሪዓ እንዴት ይታያል? ትክክል ካልሆኑ ምን ልበላቸው የሚል ጥያቄ ነው። ቁል ሃቱ ቡርሃነኩም በሏቸው። አንድ ነገር ሲጠፋ ያሲን ቀረባሃለሁ ለማለት ያሲን ለመቅራት ደሊሉ ምንድነው? ነቢ አርገዋል ወይ? ሱሐቦች አርገዋል ወይ በሏቸው። አው አርገዋል ካሉ ማስረጃ ጠይቋቸው። የተኛው ክታብ ላይ ማን ሷሂህ ያለው በሏቸው። አይ አላደረጉም ካሉ እኛ ሙስሊሞች ነን፣ በሁሉም ነገር ነቢን ነው መከተል ያለብን። በተለይ መፍትሄ ነው ብለን የምናደርገውን ነገር ከቁርአን ጋር ከአላህ ጋር ከሸሪዓ ጋር ካያያዝ ነው ከኛ በፊት ያሉ ትክክለኛ ሙስሊሞች ሱሐቦች፣ ታቢዒዎች፣ የዲን መሪዎች ኢማም ሻፊዒ፣ ኢማም አህመድ፣ አቡ ሐኒፋ፣ ማሊክ ያደረጉት መሆን አለበት። ይሄን መሰረታዊ ጥያቄ በመጠየቅ ማሳመን ማመን ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ሱሐቦቻቸው አንድ ነገር ሲጠፋባቸው ያሲንን ይቀሩ ነበር የሚል የተነገረ ሐዲስ የለም እስከምናውቀው ድረስ። እቃ ሲጠፋን ሰው ስንጠረጥር ምን ማድረግ እንዳለብን ፍቅህ ላይ ተቀምጧል። ሸሪዓችን ዲናችን ሁሉንም ነገር ያካተተ ነው። የሚጠረጥሩት ሰው ካለ ቃዲ ጋር ማቅረብ፣ ምስክርን ማቅረብ፣ ምሎ ወይም አስምሎ ማሳመን መተማመን ይቻላል። ሰፊ ራሱን የቻለ የሸሃዳት የቀዷእ ጉዳይ ነው። በነቢ በሰሐቦች ዘመን የነበሩ ሰዎች እቃ ሲጠፋቸው ያሲን ይቀሩ ነበረ የሚል መረጃ እስካላገኘን ድረስ የተከበረውን ዲንን አኺራን እናስተካክልበት ለአኺራ ስንቅ ልንሸምትበት የወረደውን ቁርአን ለእንዲህ አይነት ዓላማ ልንጠቀመው አይገባም። ቁርአን የወረደው ልንማረው፣ ልንገሰጽበት፣ ልንሰራበት፣ ቀልባችን ልናረጥብበት ነው። ለዛ ዲን ላይ አዲስ ነገር ከመፍጠር ልንጠነቀቅ ይገባናል። ከመንገዶች ሁሉ በላጭ መንገድ የነቢ መንገድ ነው ተብሏል። እሳቸው እንዲህ ነገር ያደርጉ ነበር ከተባለ እናደርጋለን በማስረጃ ከተረጋገጠ። ካልሆነ ግን ሸሪዓው ያስቀመጠውን መፍትሄ ልንጠቀም ይገባናል። ምን ተረድረው ሰው ካለ ማስረጃችን ይዘን ሐቃችንን መጠየቅ ነው። አይ አላደረኩም ካለ ዳኛ ጋር ቀርቦ ፍርድ ቤት ላይ ቀርቦ አሊያ ደግሞ በሽምግልና ከእንዲህ ነገር የጠራው ነኝ ብሎ ምሎ ራሱን ማጥራት ነው። ያሲን ተቀርቶበት ከዛ በኋላ ህመም ቢገጥመው ቤተሰቦቹን ህመም ቢገጥማቸው ሌባው እሱ ነው ማለት ነው ብለው ሊደመድሙ ነው ሰዎች። በዚህ መልኩ ሌባ ይታወቃል የሚል መመሪያ የለም ሸሪዓችን ላይ። ቀደር ሆኖ ሊታመም ይችላል ያሲን ቢቀራም ባይቀራም። በዚህ መልኩ ሸይጣን ሊጫወትብን አይገባም። ዲነል እስላም እንዲህ አይነት ግምት ላይ ሰዎችን የሚያበጣበጥና የሚያባላ ነገር ላይ የተመሰረተ ዲን አይደለም። በእርግጥ አንዳንዶች እቃ ያጠፋው ሰው ሱረቱ ዱሃን ደጋግሞ ከቀራ ያገኛል የሚል የግል ተጅሩባ የነገሩ ሰዎች አሉ። ይሄም ቢሆን ከነቢ የተገኘ ሳይሆን በግላቸው የሞከሩትን የተናገሩት። ይሄም ቢሆን የጠፋበት ሰው እቃ የጠፋበት ሰው ራሱ ሱረቱ ዱሃን ከቀራ ያገኛል እንጂ ያሉት እቃ የነገር ይወስዷል ብሎ የጠረጠረ ሰው ያሲን ይቅራ ወይም ደግሞ ዱሃን ይቅራ የሚል ከረሱልም ይሁን ከሱሐቦች ከዛ በኋላ ከነበሩት አርአያ ሊደረጉ ከሚገባቸው የተገኘ ነገር የለም። ዲናችንን ጠንቅቀን ልንማር በሸሪዓ መሰረት ልንጓዝ ይገባናል። ሌላኛው ጥያቄ ባል ሚስቱን ከገሌ ጋር ካወራሽ ፍች ነሽ ብሏት እንዳታወራ ያቅባታል። ነገር ግን ይሄን ማቀብ ለማንሳት ቢፈልግ ማንሳት ይችላል ወይ የሚል ጥያቄ ነው። መጀመሪያ የከለከላት በቂ ምክንያት ኖሮት ከሆነ ከዲኗ ጋር ከክብሯ ጋር በተያያዘ ከነበረ የከለከለው ኋላ ላይ ችግሩ ከተቀረፈ አሊያ ደግሞ መጀመሪያም እንዳታናግሪ ሲል ውሳኔው ትክክል እንዳልነበረ ካወቀ ኋላ ላይ እንድታናገር መፍቀድ ቢፈልግ መብቱ ነው። የምታናግረው ማዕሩፍን መልካምን ነገር ጥሩን ነገር ከሆነና ከሸሪዓው በማይወጣ መልኩ ከሆነ የምታናግረው ማለት ነው። ሌላኛው ጥያቄ ኒካህ ያሰረልኝ የእናቴ ወንድም ነው። የአባቴ ወንድሞች እምቢ አሉ። የማህር ብዙ ብር ፈለጉ። እኔም ላግባ አልኩና ኒካሁ ታሰረ። አሁን ሐራም ነው አሉኝ። እንዴት ልሁን? ታናሽ ወንድም አለኝ። በሱ ውክልና ልቀይር ወይ የሚል ጥያቄ ነው። አሁን በእናት በኩል ያሉ የእናት አባትም ይሁን የእናት ወንድም የእናት አጎት ኒካህ ማሰር አይችሉም። ኒካህ የሚያስረው አባትና በአባት በኩል ያሉ ቅርብ ወንድ ዘመዶች ናቸው። ከወንድም የሚቀርብ ሌላ ወሊ ከሌለ ወንድም ኒካህ ሊያስር ይችላል። ኒካሁ መታደስ አለበት።
ታናሽ ወንድም 15 ዓመት ከሞላው 15 ዓመትና ከዛ በላይ ከሆነ ዓቅል ሙመይዝ አስተዋይ ከሆነ ኒካህ ሊያስር ይችላል። ራሱ ተገኝቶ ማሰር ከቻለ መልካም፣ ካልሆነ ሌሎችን ወክሎ ማሰር ይችላል። ሌላኛው ጥያቄ የሴት አያቴ ወንድምና የእናቴ አጎት አጅነቢ ይሆናል ወይ የሚል ጥያቄ ነው። የሴት አያት ወንድም የእናት አጎት ማለት ነው። የሴት አያት ወንድሟ ማለት የእናት አጎቷ ማለት ነው። ስለዚህ የእናት አጎት የአባት አጎት አጅነቢ አይሆንም። የአያት ወንድሞች የአያት እህቶች አጅነቢ አይሆንም። የወላጆቻችን አጎቶች አክስቶች ስለሚሆኑ ማለት ነው። የራሳችን ቀጥተኛ አጎቶችም ይሁን የወላጆቻችን አጎቶች አክስቶች አጅነቢ አይሆንም። ሌላኛው ጥያቄ የልጁ አባት ለጋብቻው ፈቃደኛ ስላልነበረ የኔም አባት አባትየው መጥቶ ካልጠየቀኝ ልጄን አልድረውም አለ። እናም ኒካህ ያሰረልኝ ወንድሜ ነው። ኒካሁ ትክክል ነው ወይ የሚል ጥያቄ ነው። አንድ ነገር ከማድረጋችን በፊት አስቀድመን ነው የሸሪዓውን ሁክም ብይን ለማወቅ መጣር ያለብን። ካረገም በኋላ አይደለም መጠየቅ ያለብን። ይሄ ስህተት ነው። ምንም እንኳ ያጠፉትን አጥፍቶ ዝም ብሎ ከመቀመጥ የተሻለ ቢሆንም ማለት ነው። ላድርግ ብለን ቀድመን ሸሪዓ የሚያቅሰው አማክረን አው ያስኬዳል ትክክል ነው ከተባለ እናደርጋለን። ካልሆነ ሌላ አማራጭ እንፈልጋለን። የፈለግነውን ያሰብነውን ካረገም በኋላ ፈትዋ መጠየቅ ስሜትን ተከትሎ መሄድ ሸሪዓን ከኋላ ማስኬድ ነው የሚሆነው። አባት እምቢ ያለበት በቂ ምክንያት ካለው አባትን ትቶ በሌላ ሰው ኒካህ ማሰር አይቻልም። አባት ያቀረበው ምክንያት በቂ ካልሆነ ተልካሻ ምክንያት ከሆነ ለራሱ ለግሉ ጥቅም ብቻ በማለት ከሆነ አላስርም ያለው ከአባት ቀጥሎ ያለው ኃላፊ አያት ወንድሞች በአባት በኩል ያሉት ኒካህ ማሰር ይችላሉ። ሌላኛው ጥያቄ በርቀት ኒካህ በሁለቱ መካከል ግንኙነት ከሌለ ከ3 ወር በኋላ ኒካህ ይፈርሳል አሉ። ይህ እንዴት ይታያል? የሚን መናገር የሚችል ሁሉ መጻፍ የሚችል ሁሉ ስለጻፈ ስለተናገረ ልንሰማ ዲናችን ላይ ልንጠራጠር አይገባን። ማንን መጠየቅ የዲናችንን ጉዳይ ከማን መስማት እንዳለብን ልናቅ ይገባናል። በትክክለኛ መንገድ ሸርጡ ተሟልቶ አንድ የኒካህ ከታሰረ ኒካሁ ሊፈርስ የሚችለው ባል አልፈልግም ብሎ ኒካሁን ሲያፈርስ አሊያ ደግሞ ሚስት ሐቄን አልጠበቀም ከሱ ጋር መኖር አልፈልግም ብላ ሸሪዓ ፍርድ ቤት ሄዳ ቃዲ ሲያፈርሰው በእነዚህ በሁለት መንገዶች ነው ኒካህ ሊወርድ የሚችለው። በተረፈ በትክክለኛ መንገድ ከተጋቡ በኋላ ተገናኝተው አብረው ካሳለፉም ይሁን አብረው ሳያሳልፉ ለ3 ወርም ይሁን ለ3 ዓመትም ይሁን ለ300 ዓመትም ይሁን ለ1000 ዓመትም ተራርቀው ቢኖሩ ባል ራሱ ካልፈታ አሊያ ደግሞ ሚስት ሸሪዓ ፍርድ ቤት ሄዳ ኒካሁን ካላወረደችው ስለተራራቁ ብቻ ኒካሁ አይወርድም። هذا والله تعالى أعلم والسلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. وما أرسلنا من قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بالبينات والزبر وأنزلنا إليك الذكر لتبين للناس ما نزل إليهم ولعلهم يتفكرون.